ለኢየሱስ ይሁን። ግን ደግሞ አይሁድ የማን ህዝብ እንደሆነ ይታወቃል አይደለ? አይሁድ የማን ህዝብ ነው? የእግዚአብሔር ህዝብ ነው ባሉ። ስለዚህ ግልጽ ነው፣ በአይሁድ ጉዳይ ጣልቃ የሚገባ እግዚአብሔር ነው። እዚህ ጋር በታሪክ ውስጥ የእግዚአብሔር ስም ባይጠቀስም በስራ ግን የእግዚአብሔር ማንነት ተገልጧል። እግዚአብሔር በነገራችን ላይ በስራው የሚታወቅ አምላክ ነው። እጆቻችሁ ከፍ አድርጉና እግዚአብሔር በስራው ይታወቃል ባሉ። ለምሳሌ ይሄን ፍጥረታትን አሁን ሳይንቲስቶች ምናምን ሲጽፉ ከፍጥረታት ጋር በተገናኘ እግዚአብሔር ፈጠረ ምናምን ብሎ ሊጽፉ በጣም ይቸገራሉ። ነገር ግን ይሄ ፍጥረታት ሁሉ ከእግዚአብሔር ውጪ ማንም እንዳልፈጠራቸው ራሳቸው በተፈጥሯቸው ይናገራሉ። የፍጥረታት ሁሉ አምላክ እግዚአብሔር ስሙ ይባረክ። ስለዚህ ይሄንን መልካም ጉዳይ የሚሰራ እኛም እንደምናውቀው ምስኪኖችን ከአፈር ላይ የሚያነሳ የምናውቀው እግዚአብሔር ነው። ስለዚህ እዚህ ጋር አሁን ስሙ ባይጠቀስም የታሪኩ ባለቤት በዋናነት እግዚአብሔር ራሱ ነው። እስኪ አሜን በሉ። በታሪክ ውስጥ ደግሞ እነ አስተር እነ መርዶክዮስ የአይሁድ ሕዝብ ገብተውበታል። በኋላ ላይ የአስተርን መጽሐፍ ስታጠኑ አይሁድ የሚለውን ነገር በደንብ መጽሐፍ ቅዱሱ እዚህ ክፍል ውስጥ በተደጋጋሚ ስለሚያወራ አይሁድ ማለት ደግሞ ከይሁዳና ደግሞ ቢንያም ነገድ ተጨምሮ ሁለቱ ነገር ስለሆኑ አይሁድ የሚባሉት ይሄ ነገድ ኢየሱስ ክርስቶስ ከዛ ውስጥ የመጣበትም ነገድ ነው። ስለዚህ በእግዚአብሔር እቅድ ውስጥ በጣም ትልቅ ስፍራ ያለው ህዝብ ነው ይሄ አይሁድ ህዝብ። እነ መርዶክዮስ እነ አስተር ከነሱ ጋር የነበሩ በምርኮ ሀገር የነበሩ አይሁዳውያንም የእግዚአብሔር ረጅም እቅድና አጀንዳ የሚፈጸምባቸው ህዝቦች ነበሩ። እግዚአብሔር አሁን የዚህ ህዝብን ታሪክ ለማስቀጠል ሲፈልግ እናት አባት የሌላትን ምስኪን የተባለችን ሴት አስተርን እግዚአብሔር መረጣት። እስከ አንድ ሰው አሜን ይበል። አስተርን እግዚአብሔር መረጣት እና ከመረጠ በኋላ እዚች ሴት ላይ ምን አስቀመጠ? ሞገስ የሚባል ልዩ ጸጋ አስቀመጠ። ሞገስ። እጆቻችሁ ከፍ አድርጉና ሞገስ በሉ እስኪ ከነጋ ከዚህ በላይ ሞገስ በሉ እስኪ። እና ሞገስ እግዚአብሔር አስቀመጠ። በዚህ ሞገስ ምክንያት እግዚአብሔር ሊሰራ ወደ ፈለገው ታሪክ ውስጥ አሰርገባች። በጣም ወዳጆቼ ሞገስ የሚባለው ነገር ኢቤት ሆናችሁ ሜዳ ወጥቶ ከተሰለፈው መካከል ተጠርታችሁ አንደኛ እንድትወጡ ያደርጋል። ሞገስ የሌለው አደባባይ ወጥቶ ተሰልፎ ያለ፣ ሞገስ ያለው ከቤት ተጠርቶ ቀዳሚ ይሆናል። ሞገስ የሚባለው ነገር ለሰው ልጅ በጣም ወሳኝና ወሳኝ ጉዳይ ነው። ክብር ለኢየሱስ ይሁን። እግዚአብሔር ይገርማችኋል፣ አስተርን ወደ ስፍራው አስተርን ወደ ንግስና ሊያመጣ ሲፈልግ እዚህ ጋር አስጥን ደግሞ እንድታሸፍት ያደርግና እነዛ ጠቢባንን እግዚአብሔር ተጠቅሞ እችን ምስኪን ሴት ወደ ንግስና ሲያመጣ እንመለከታለን። እኔ ዛሬ ጸልያለሁ ለዚህ ህዝብ ያልተጠበቀ ክብር ጋር ትገናኛላችሁ። ይሄ ህዝብ ያልተጠበቀ ክብር ጋር ይገናኛል። እስቲ ሞገስ ያለው ህይወት ወልባክ ሞገስ ያለው ህይወት እንዴት ይመጣል? እንዴት ይገኛል? ከዚህ በፊት አምና ነው ካቻምና በደንብ በዚህ ጉዳይ አመት ሙሉ ብዙ ተናግሬያለሁ። ሞገስ ያለው ህይወት ከየት እንዴት ይመጣል? ተመልከቱ። አሁን አስተርን ስትመለከቱ ሞገስ ባይዞ ለማን ነው የሚሰጠው? ሞገስ ለማን ነው የሚሰጠው? ከኔ ጋር ናችሁ? ሞገስ ለማን ነው የሚሰጠው? አጠገብ ጋር ያለውን ያዝና ሞገስ ለማን ነው የሚሰጠው በሉ።
ድገሙና በሉት። ለማን ነው የሚሰጠው? በሉ እስኪ። ሞገስ ለማን ነው የሚሰጠው? ለማን ነው የሚሰጠው? ማን ነው የሚሰጠው ሳይሆን ለማን ነው የሚሰጠው? ማን ነው? ምን አይነት ሰው ነው ሞገስ የሚያገኝ? መልካም፣ ከትምህርቱ ስሙት። ሞገስ ወዳጆቼ ሆይ በተፈጥሮ በሰው የተጠሉ ናቸው ሞገስ የሚገባቸው። ሰው የማይጠላቸው ሞገስ ይከታተላቸዋል። ማለት ሰው የሚጠላቸው፣ ከኔ ጋር ናችሁ? ሰው የሚጠላቸው፣ ሰው የማይወዳቸውን ሞገስ ይከታተላቸዋል። አንድ ሰው ሞገስ አገኘ ማለት ምን ማለት ነው? ጀርባውን ብታጠኑ በጣም ታሪኩ አሳዛኝ ነው። አንድ ሞገስ ያለውን ፐርሰን ማለት ነው ብታገኙት፣ በምድር ዙሪያ ስትፈልጉ ብታገኙ፣ ሞገስ ያለውን ሰው ብታገኙ፣ የኋላ ታሪኩን ሄዳችሁ ማጥናት ብትጀምሩት በጣም የሚያሳዝን፣ በጣም ብዙ ከተጎዳ ቤተሰብ መካከል ነው ያ ሞገስ ያለው ሰው የሚወጣው። ሞገስ ያለው ሰው ከነገስታት ቢሮ አይፈለግም። ሞገስ ያለው ሰው ከጠቢባን መንደር አይፈለግም። ከምሁራን መንደር አይፈለግም። ሞገስ ያገኙትን በባይብል ላይ ያሉ ሰዎችን አጠቃላይ ብታጠኑ ቤተሰቦቻቸው አንዳንዶቹ የማይታወቁ ናቸው። አንዳንዶቹ የድሃ ቤተሰቦች ናቸው። አንዳንዶቹ ወላጅ አልባ የሆኑ ቤተሰቦች ያላቸው ሰዎች ናቸው። ልክ እንደ አስተር ወላጅ አልባ የሆነች ልጅ ነበረች። ወላጅ የሌላት እናት አባት የሞተባት እና ልክ እንደ አስተር እናት አባት የሌለው ኦር ደግሞ በጣም ከተናቀ ሰፈር የወጣ ሰው ነው ሞገስ የሚያገኘው። ከኔ ጋር ናችሁ? አንድ ሰው ሞገስ ሲያገኝ በደንብ ስሙ። ይሄንን በጣም ይጠቅማችኋል። ጽፋችሁ ብትይዙ በጣም ይጠቅማል። በዓለም ደረጃ ሊሆን ይችላል፣ በኢትዮጵያ ደረጃ ሊሆን ይችላል፣ በአፍሪካ ደረጃ ሊሆን ይችላል። በጣም በተለይ በእግዚአብሔር ስም ስፍራ የሚያገኙ ሰዎች አጠቃላይ እግዚአብሔር ከፍተኛ ቦታ የሚሰጣቸው ሰዎች አጠቃላይ ጀርባቸው ቢጠና ሞገስ ያላቸው ሰዎች አጠቃላይ ቤተሰቦቻቸው ድሃ፣ ያልተማረ ወይ ደግሞ ልጆች ማለት ወላጅ የሌላቸው እናት አባት የሞተባቸው ከገጠር የወጡ በሰው ቤት ያደጉ በሰው ቤት እንጀራ ለመብላት የተመኙ ሊስትሮ የጠረጉ ተከራይቶ የተሰቃዩ ሰው በጥፊ የመታቸው ሰው ምራቁን የተፋባቸው ሰው እግሩን ያነሳባቸው ማደሪያ ቦታ አጥቶ የተንከራተቱ ወዳጅ ዘመድ ይራቃቸው እነዚያ ሰዎች ናቸው ትልቅ ቦታ እንዲወርሱ ወይ ትልቅ ቦታ ላይ እንዲቀመጡ እግዚአብሔር ሞገስ የሚሰጣቸው። ይኸውላችሁ ትልቅ የሆነ ሀብታም ቤተሰብ ልጅ ካለ እዚህ ቤት በጣም ጸባይን አሳምሬ ካለርክ ትልቅ ቦታ ላንተ አይገባም፣ አትደርስም። በጣም ከሀብታም ቤተሰብ ተሞላቀቀ አድጌ መጥቻለሁ የምትል ከሆንክ እጅግ በጣም ትሁትና እጅግ በጣም ዝቅ የማትል ከሆነ የአባቴን የእናቴን ሀብት ትወርስ ይሆናል እንጂ ለሀገር ምንም ጥቅም ልታመጣቸው። እግዚአብሔር ሀብታሞችን አይመርጥም ያልኩ አይደለም። እና በጣም የተናቁ በጣም የተጠሉ በጣም ሰው ስፍራ የማይሰጣቸው ነገር ግን እግዚአብሔር የለያቸው እነሱ ናቸው ሞገስ የሚያገኙት። ተገበጋ ያለውን ያስና እግዚአብሔር በሉት ለሞገስ መርጦሃል በሉት። ሞገስ ያንተ ነው በሉት። አሜን ያለ ሰው በኢየሱስም በዚህ ቅባት ይነሳ። ከተናቀ ቤተሰብ ድሃ ከሆነ ቤተሰብ ታሪክ ከሌለው ቤተሰብ ገንዘብ ከሌለው ቤተሰብ የወጡ ሰዎች ናቸው ሞገስ የሚያገኙት። አስተር እንደዛ አይነት ሰው ነበረች። ሌላው ሞገስ የሚያገኙ ታዛዦች ናቸው።
ሞገስ የሚያገኙ ታዛዦች ናቸው። ቅድም ይህንን ክፍል ደጋግማችሁ ያዙ እያልኩ መመልከት ትችላላችሁ። አስቴር ለአሳዳጊዋ ታዛዥ ነበረች። አስቴር እንኳን የሰው ቤት ውስጥ ያለች ቀርቶ ላሳደጋት ለመርዶክዮስ በሱ ቤት ሆና ቀርቶ ቤተ መንግስት ገብታ ንግስት ሆና እንኳን ትልቅ ፖዚሽን አግኝታ እንኳን ትልቅ ስፍራ አግኝታ እንኳን ያሳደጋትን መርዶክዮስን ትታዘዘው ነበር። መርዶክዮስ በሰዓቱ ስልጣን ባይኖረው ግን እሷን በማሳደግ ሂደት ውስጥ ትልቅ ሚናውን ተወጥቷል። አስቴር እናት አባት የላትም። መርዶክዮስ ራሱን አደጋ ላይ ጥሎ ነው እሷን ያሳደጋት። ስለዚህ ይሄን በደንብ የምትረዳና የሚገባት ሴት ነች፣ የምትታዘዝ ሴት ነች አስቴር። ስለዚህ ሞገስ አገኘች። አሜን። ምን አይነት ሴት ነች? ታዛዥ። ሁላችሁም ታዛዥ በሉስ። ድገሙና ታዛዥ በሉስ። አያችሁ፣ በተለይ አስቴርን መጽሐፍ ስታነቡት አስቴር ከቤተ መንግስት የወጣችው ባለመታዘዟን ግልጽ ነው። አስቴር የምትባለው የቀድሞ የአርጤክስስ ሚስት ከክብሯ የጎደለችው ወይ ደግሞ ስፍራዋን የተነጠቀችው ከዛ ቦታ የተባረረችው ባለመታዘዟ ነው። አስቴር ደግሞ ወደ ንጉሱ የገባችው ያን ክብር ያገኘችው ደግሞ በመታዘዝ ነው። አሜን። አስቴር በጣም ታዛዥ ነበረች። አስቴርን ስትመለከቱት ሰው አክባሪነቷንና ትህትናዋን ነው የምታገኙት። አስቴርን ስትመለከቱት ታዛዥነቷን ነው የምታገኙት። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። ሌላው አስቴር ሕይወት ላይ የምናገኘው ሌላው ነገር አስቴር የኪዳን ሰው ነች። አስቴር የኪዳን ሴት ነች። ቃል ኪዳን አለባት ሴት ነች። አይሁዳዊት ነች። ከአይሁድ ወገን ነች። እግዚአብሔር ከአይሁድ ጋር ቃል ኪዳን አለው። አሜን። የኪዳን ሴት ነች። ስለዚህ ሞገስ አገኘች። እግዚአብሔር ፕሮሚስ ሲገባልህ፣ ቃል ኪዳን ሲገባልህ ሞገስ ተከትሎ ያገኛል። እስኪ አንድ ሰው ጮሆ አሜን ይበል። ኪዳን ነው፣ ቃል ኪዳን። ሌላው አስቴር ሞገስ እንድታገኝ ካደረገው ነገር አንዱ ምንድነው ሲባል የምትጸልይ ሰው መሆኗ። በጣም የምትጸልይ ሰው፣ ጾም ጸሎት ሁሉ ታውቃለች። በኋላ ላይ ይሄ ነገር ቤተ መንግስት ከገባችው በኋላ ወደ ህዝባዊ ጸሎት ሁሉ እንዲቀየር አድርጋለች። የግል ጸሎቷ ያደገ ወደ ህዝባዊ ጸሎት እስኪቀየር ድረስ የሚጸልይ ሴት ነበረች። መታመኛዋ እግዚአብሔርና እግዚአብሔር ብቻ ነው። ሌላ መታመኛ የላት። እግዚአብሔር ለእንዲህ አይነት ሰዎች ሞገስ ይሰጣል። አሜን። አንድ ሰው አማኝ ካለ ጮሆ አሜን ሲል ይሁንለት። ሊብራ ዴና ማጃካንታራና ማስያ አስቴር ሞገስ ያገኘችው በተቀባባችው ቅባቷ አይደለም። አስቴር ሞገስ ያገኘችው በተመደበላት ሴቶች በሚያደርጉላት እንክብካቤ አይደለም። አስቴር ሞገስ ያገኘችው በአምላኳ በእግዚአብሔር በመታመኗ። ዛሬ የአስቴር መንፈስ በአንዳንድ እህቶች ላይ ይመጣል። ይህ የሞገስ መንፈስ ይፈስባችኋል። ይህ የሞገስ መንፈስ ያገኛችኋል። ይህ የሞገስ መንፈስ ያገኝሃል። እስኪ ደግሞና የሞገስ ወት በሉ ከነጋ ራዶሲና ማግላቫኒያስ። ስለዚህ ሞገስ መወደድ ነው ብያችኋለሁ። መደመጥ ነው ብያችኋለሁ። መፈለግ ነው ብያችኋለሁ። ሞገስ ግሬስፉል መሆን ነው፣ በጸጋ መንበሽበሽ ነው። አንድ ሰው ሞገስ አለው ሲባል
እግዚአብሔርን ጠይቆ የሚያጣው ነገር የለም። አንድ ሰው ሞገስ ካገኘ ሰውን ጠይቆ ራሱ ሰው ለዛ ሰው ልቡን ይሰጣል። ብዙ ጊዜ እኛ ምስኪኖች ስለሆነ እንደዚህ አይነት ቁም ነገር ነክ ነገሮችን ለመማር ልባችን ዝግጁ አይደለም። ዛሬ በኢየሱስ ስም እኔ እጆቻችሁ ከፍ ላላችሁ ጸልይላችኋል። የሞገስ ሕይወት በመስሪያ ቤት ይከተልሃል። የሞገስ ሕይወት በቤተ ክርስቲያን ይከተልሃል። የሞገስ ሕይወት በከተማ ይከተልሃል። የሞገስ ሕይወት ባለብህ ሀገር ይከተልሃል። ኧረ አንድ ሰው ሞገስ ይበልና ይጮህ። ሞገስ መጽሐፍ ቅዱስ ላይ ሰዎች ሞገስ 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 ብለው ሲጮህ እሱ መደምደሚያውን ያኖራል ይላል። ሞገስ 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 ሶስት ጊዜ በአንድ ክፍል ሞገስ 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 የሚል ቃል። ዛሬ ይሄ መንፈስ አንድ ሰውን ያገኛል። አሜን። እኔ አምናለሁ አንድ ሰውን ያገኛል። አንድ ሰውን ያገኛል። አንድ ሰውን ያገኛል። አንድ ሰውን ያገኛል። ኧረ አንድ ሰው ጮሆ አሜን ሲል ይሁንለት። ሃሌሉያ። እኔ ምን አይነት ህልም አይቼ ይሁን ይሄንን መልእክት ለማገልገል የተዘጋጀሁት እሱን ልንገራችሁ። አጋጣሚ ሆኖ አብረን ከባለቤቴ ጋር ስንጸልይ ነበርና እኔ ልብ ላይ ስለ ሞገስ ይጮህ ነበር። ከዛ እሷ ደግሞ ስለ ጸጋ ኃይል እግዚአብሔር የሚሰራቸው ምልክታዊ የሆኑ ነገሮች እንዲገለጥ የሚል ነበርና ሞገስ በጣም ወሳኝ ነገር ነው እያልኩም እኔም እየተነጋገርኩ ነበር። ቀን እንደዛ አይነት ነገር እያወራን ዋሉና የጸለይንም ነበርና ከዛ ማታ በህልሜ ያያል። ለካ ቀን ላይ በልቤ ሲጮህ የነበረው የእግዚአብሔር መንፈስ ራሱ ሊሰራ ያለው ነገር ስለነበረ ማታ በህልሜ ያያለውና ስማቸው መጥቀስ አልፈልግምና ሁለት ታዋቂ ሶስት ናቸው። አሁን ያየሁት ሶስት ታዋቂ አገልጋዮች አሉና እኔም እዛ ጉባኤ ውስጥ አሉ። እነዛ ሶስቱም ያሉት አዲስ አበባ ናቸው፣ እዚህ አይደሉም። እና ሶስቱ አሉ እና አንዱ ትልቅ አባት ነው። ሁለቱም እንደው አባቶች ናቸው። ሁለቱም አባቶች ናቸው። አንዱ ቢሾፕ ነው። ሁለቱም አባቶች ናቸው። አንዱ አፖስቶል ነው። ከዛ ደግሞ አንዱ ደግሞ ፕሮፌት ነው፣ ነብይ ነው። ከዛ ጉባኤ አለ፣ እንደዚህ አይነት ጉባኤ አለና ጉባኤው ፊት ለፊት ላይ ማገልገል የሚገባው እኔ የጠበቅኩ ያለሁት አፖስቶሉ ያገለግላል ብዬ ነው። እና ቢሾፑ አለና መድረክ የሚሸጠው ቢሾፑ ነው፣ ያ አባት ነው ማለት ነውና አፖስቶሉን ለመድረክ ያወጣል ብዬ ነው የጠበቀው። ከዛ ቁጭ ብያለሁ እኔም ወንበር ላይ። ከዛ ቃል ሰዓት መድረኩ ደርሷል። መድረክ ላይ ሰው የሚወጣ የለም። እኔ ጋር ናችሁ? መድረክ ላይ ሰው የሚወጣ የለም። ተቸገርኩና እኔ ቢሾፕ ማንን ነው የመደበው? ወይ ደግሞ ተጋልኩና አፖስቶሉ ጋር አፖስቶል ቃል ሰዓት እኮ ያለፈ ነው፣ ያንተ እኮ ነው ቃል ነው አለ። እንዴ አለ። አልሰማህም እንዴ አለኝ። እሺ ያልኩት ሞገስ የሌለ ከዚህ በኋላ ቢያገለግል ምንም አይጠቅምም ተብሏል፣ አልሰማህም እንዴ አለ። አልሰማህም እንዴ? ኧረ ሰምቻለሁ ቃል ሞገስ የሌለ ቢያገለግል ምን ይሰራል? በእግዚአብሔር ፊት ነው የምነግራችሁ። ቢሾፑ አንተ ያገልግል እያለህ ነው፣ ውጣና አገልግል አለኝ። ኦኬ እንዴት የተብያለሁ ማለት ከሆነ ሞገስ አለብኝ ማለት ነው። አሜን። አያትባሽ በቃ አሜን በሉ። አሜን ነው እንዴ? ያው እሺ እንደዚህ ከሆነ ያልኩኝ ጌታ ኢየሱስ ይባረክ። ሰይጣን ድፍን ይበል። አሜን። ከዛ የምፈልገው ይሄ አፖስቶል ያገለግላል ብዬ ነው የምጠብቀው። አፖስቶል እንጂ አንተ እኮ ነው የተባልከው አልሰማህም እንደዚህ? ከዛ በኋላ አልሰማውም ብዬ ነበረ። ገረመኝ። መድረክ ይዤ ማገልገል ማስተማር ጀመርኩ ማለት ነው። ከዛ ቀጥዬ ፕሮፌሲ ትንቢታዊ መልእክቶችን ሳገለግል ማታ አደርኩ ማለት ነው። ስለዚህ ይሄ መልእክት የዛሬ ነው። አሜን። እስከ አንድ ሰው አሜን ይበላ። አሜን።
አሁን እዚህ ጋር ብዙ ሰው ጸጋ ስጦታን ሊሰራበት ይችላል። አጋንንት ልታስወጣ ይችላል። ታምራቶች ሊኖሩ ይችላል። አይን ተከፍቶም ሊሆን ይችላል። ሞገስ ከሌለ ግን ስፍራ አይኖርም ማለት ነው። ከኔ ጋር ናችሁ? ዕውቀትም ሊኖር ይችላል። ሞገስ ከሌለ ግን ስፍራ አይኖርም።